ሰላም ውድ ቤተሰብ እንዴት ናችሁ? እንግዲህ ዛሬ ኮፍያ የምንሰራበት ማሽን በአዲስ ቪዲዮ ብቅ ብያለሁ ማለት ነው። ይሄ ማሽን ስንሰራ እንደምታዩት ቲ እና ፒ ያለ ወደ ላይ ስታደርጉት ለኮፍያ ነው፣ ወደ ታች ስታደርጉት ደግሞ ለስከርቭና ለሹራብ መስሪያ ይሆናል ማለት ነው። እንግዲህ ይሄን ስንሰራ በመጀመሪያ ይሄ ነጭዋ ነገር ቀጥታ ከዚች ስትሬት እናቆማታለን። ከዛ ደግሞ እንዲህ እያለን በእነኚህ በነጮቹ ላይ ዝቅዛቅ እናስገባለን። እንዲህ እንትን አንዱ ቦታ ከውስጥ ከውጭ እያደረግን እንደዚህ እናስገባለን ማለት ነው። ውድ ቤተሰብ እንግዲህ ይሄው መጨረሻ ላይ ደርሰናል። ቀጥታ አምጥተን ከዚህ ከፊት ለፊቱ ከጀመርንበት ማለት ነው። ከዛ እንዲህ እንጠልፋለን። ከዛ ምንድን ነው በቃ ማዞር ነው። በጣም ጊዜ ቆጣቢና ቶሎ የሚደርስ ነገር በእጅ ከመስራት እርግጠኛ ነኝ ይሄ ነው በጣም አሪፍ ማለት ነው። አንድም ጊዜ ይቆጥብልናል፣ ሁለትም ደግሞ ጉልበትም ይቆጥብልናል። ስለዚህ በጣም አሪፍ ነው የምለው እኔ ይሄ ማለት ነው። ክር ደግሞ ስትቀይሩ እየቋጠራችሁ መቀየር ትችላላችሁ። ግን ማሽናችሁም ደግሞ እንዳይበላሽ ጥንቃቄ ማድረግ የግድ ነው ማለት ነው። ውድ ቤተሰብ እንግዲህ አሁን ይህ ክር ስቀይረው እየቋጠርኩ ነው የቀየርኩትኝ ማለት ነው። እንግዲህ ይሄ ይመስላል። በጣም ቆንጅዬና የሚያምር ኮፍያ ነው የሚወጣው ማለት ነው። በጣም ነው የምትወዱት። ማሽኑ የምታገኙት ደግሞ እንትን ላይ ነው። ምን ነበረ ተሞ ስቶሪ ላይ ገብታችሁ ተሞ ብላችሁ ሰርች ብታደርጉ እርግላችኋል፣ እሱ ላይ ይመጣላችኋል ማለት ነው። ስለዚህ ይሄ ይመስላል የሰራሁትኝ ኮፍያ ማለት ነው። በጣም ቆንጅዬ እንደምትወዱት ምንም አልጠራጠርም። በጣም የሚያምር ኮፍያ ማለት ነው። በጣም ደስ ይላል። ታችሁታ እንዴት አባቱ እንደሚያምር ገና ሳይወጣ ማለት ነው። በጣም ያምራል። ቆንጅዬ ነገር ነው። ደግሞ ለቤቴ አዲስ የሆናችሁት ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንደዚህ አዳዲስ ቪዲዮ በሚለቅ ሰዓት ይደርስላችኋል ማለት ነው። ወደ ቤተሰብ ይሄ ይመስላል። አወጣጡ ደግሞ በሌላ ቀን አሳያችኋለሁ።